ምሳሌ አብዱል ጀሊል አሊ ኪነት ያገነነው አጼ በሚለው መጽሐፉ ላይ አንድ አብያተ ክርስቲያናትና ንዋያተ ቅዱሳት በተመለከተ የጻፈው ጽሑፍ አለ። ይህንን መጽሐፍ ሳመጣው የሱን ኦፒኒየን አይደለም የጻፈው። እኛ የታሪክ ድርሳናት ብለን የተቀበልናቸው ሃይማኖት ከግምት ሳይገባ፣ ምክንያቱም ይህንን መጽሐፍ የጻፈው አብዱል ጀሊል አሊ የእስልምና እምነት ተከታይ ነው። እኔ አፈወርቅ የኦርቶዶክስ እምነት ተከታይ ነኝ። ይህንን መጽሐፍ ሳመጣው አብዱል ጀሊል ይህንን መጽሐፍ ሲጽፈው በእስላማዊ አስተሳሰቡ መሰረት አይደለም። ሪፈር ያደረጋቸው መጽሐፎች የታሪክ መጽሐፍ ብለን የተቀበልናቸው መጽሐፎች ነው ሪፈር ያደረገው። እነዛ መጽሐፎች ናቸው ይህን የሚነግሩ። የምስራቅ የምዕራብ ከደቡብ የተደረሱት የነበሩ ዘመቻዎች ቤተክርስቲያን የማውደም አብያተ ክርስቲያናትን የማቃጠል ንዋያተ ቅድሳትን የመዝረፍ እንቅስቃሴዎች ብቻ ናቸው። ከሰሜን የመጣው እንቅስቃሴ በሙሉ የቅድስና እንቅስቃሴ ነው፣ የሀገር የማቅናት እንቅስቃሴ ነው፣ ሀገር አንድነት የማስከበር እንቅስቃሴ ነው፣ ሌሎችን የህብረተሰብ ክፍሎች የማሰልጠን እንቅስቃሴ ነው ተብሎ የሚቀርበውን ትርክት የሚንድ ስለሆነ ነው ማቀርበው። ምክንያቱም መናድ ስላለበት ያ ትርክት ምን ይላል? የግራኝ የገዳማት ዝርፊያን አጋኖ በመተረክ ስትራቴጂካዊ የሆነ ትርክት የሚከተለው የሀገራችን የታሪክ ቅኝት የሀገሪቱ ቅርስ የሆኑ የሃይማኖት ተቋማትን ባለቤቱ ህዝቡ የሚረዳበትን አግባብ በመወሰን ረገድ አሉታዊ ሚና ተጫውቷል። ይህም የሃይማኖት ተቋማቱን በመውደማቸው መላው ህዝቡ አገራችን የከሰረቻቸው ወይም ያጣችው ቅርስ፣ ትውፊት፣ የኢኮኖሚያዊና ሀገራዊ ፋይዳን ሳይሆን ማና ወደማቸው ተባለ እና መስጂድ ወይስ ቤተክርስቲያን ወደም የሚል ተጠየቅ አንስቶ የድጋፍና የተቃውሞ አሰላለፉን እንዲያስተካክል የሚጋብዝ አተራረክ ነው ይላል። ይሄ የኢትዮጵያ ነባራዊ እውነት ነው። አደባባይ ላይ ያለ እውነት ነው ይሄ ንግግር። አብዱል ጀሊል ይቀጥላል። የወደሙት አብያተ ክርስቲያናትም ሆኑ መስጂዶች ለሁላችንም በአጠቃላይ ለሀገራችን ከፍተኛ ኪሳራ ናቸው። በመረጣ የታሪክ አዘጋገብ ላይ የሰለጠነው ትርክት ለህዝቡ ጆሮ አላበቃውም ብሎ እንጂ አጼ ቴዎድሮስ ገዳማትን ጭምር ዘርፈዋል፣ አቃጥለዋል። አለቃ ወልደ ማርያም ማለት የዳግማዊ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ ታሪክ የተሰኘ መጽሐፍ ያላቸው ሰው ናቸው። አለቃ ወልደ ማርያም በዚህ ዙሪያ ላይ አንድ ነገር ይጽፋሉ። አብዱል ጀሊል አሊ ሪፈር ያደረገው ነገር ምንድነው የሚለው? በመጽሐፋቸው ውስጥ ምን የሚል ጽሑፍ አለ? ቴዎድሮስ ዳግመኛ ሄደው ዘጌን ዘረፉ። ይህም ዘጌ የከበረ ገዳም ነው። በዘረፉትም ጊዜ የቤቱ ሲያልቅ የአትክልት ቦታ ነበርና አትክልቱን ሁሉ በመጥረቢያ አስቆርጠው ስሩንም በዶማ አስቆፍረው ጣሉት ብለው ጽፈዋል። አከል አድርገውም የቅዳሜ ስዑር ቄጠማ ሰጥተው ካህናቱ ሲመለሱ ወታደር እየተከተለ መጥቶ ቀሃን ተሻግሮ አቀበቱ ላይ ልብስ ይገፍ ጀመር። ከዚህ ወዲህ በየቤቱ እየገባ ያገኘውን ሁሉ እየዘረፈ ወሰደ። ዳግም በየደብሩ ያለ የቤተ ክርስቲያን ዕቃ ሁሉ በላዩ የነበረ መስቀል እያወረደ የቁስቋም ተለይቶ ዕቃ ግምጃ ሁሉ የወርቅ ምልክት ነበረው። የደብረ ብርሃን 2 መረዋ ትንንሽና ትልቅ ሲመቱት ከሩቅ የሚሰማ ከየደብሩ የተገኘው መጽሐፍ 961 ይህን ሁሉ ደብረ ታቦር አወጡት። የጎንደር ቤተ ክርስቲያን በከተማ ውስጥ ያለውን አቃጠሉት። ከከተማው የራቀው ግን በእግዚአብሔር ትእዛዝ ተረፈ ብለዋል። ይህ እንግዲህ አብዱል ጀሊል የወሰደው ከአለቃ ወልደ ማርያም ዘሸዋ ከተባሉ ሰው የዳግማዊ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ ታሪክ በተሰኘ መጽሐፋቸው ነው እንግዲህ ወስዶ ይህንን የሚያስነብበን አብዱል ጀሊል ይቀጥላል። ይህን የቤተ ክርስቲያናትና የገዳማት ዘረፋን ንዋየ ቅዱሳን አጼ ቴዎድሮስ እየሸጡ ቦምባ ለተባለው መድፍ መስሪያ አውለውታል። የተዘረፈውንም መቅደላ ይዘው አስቀምጠው እንግሊዞች እንዲዘርፉት ምክንያት ሆነዋል ይላል። ስለዚህ የቤተ ክርስቲያናት መቃጠል፣ የቤተ ክርስቲያን መዘረፍ፣ የክርስቲያኖች ላይ ደርስ የነበረ ጉዳት የአንድ ማንነት ከአንድ እምነት ከአንድ አካባቢ ብቻ አይደለም መነሻ የሚያደርገው። በተለያዩ አካባቢዎች በተለያዩ ንጉሶች ጥቃት ይደርስ ነበር። ይሄ መታወቅ አለበት። ይሄ መነገር ከተጀመረ ማለት ነው። የዚህ ሀገር ታሪክ መነገር ከጀመረ እንደ ሹራብ አንዱን ክር ከያዝነው መመዘዝ እየተተረተረ መሄድ ማለት ነው።